ሰሞኑን ሰሚት መነጋገሪያ ሆናለች። ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ሰዎች ናቸውና ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። የጽናት ቲዩብ ቤተሰቦች ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። እንዴት ናችሁ? ሰላም ናችሁ? እኔ ክብሩ ይስፋ ደህና ነኝ። ለዚህ ቻናል አዲስ ለሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። በባለፈው ቪዲዮ ላይ 89 ላይ 90 ላይ ስታክ አድርገናልና እባካችሁን ሰብስክራይብ በማድረግ ይሄን ቻናል የናንተ የእያንዳንዳችሁ ቤተሰብ አድርጉት። እንዲሁም ደግሞ እናንተም የዚህ ቻናል ቤተሰብ አባል ሁኑ ብዬ ባልኳችሁ መሰረት 9 ወይም 10 የሚሆኑ ሰዎች የዚህ ቤተሰብ አባል ሆኗል። እጅግ በጣም አመሰግናለሁ ጥሬን ስለሰማችሁና ሰብስክራይብ ስላደረጋችሁ እንዲሁም የዚህ ቤተሰብ አባል ስለሆናችሁ እጅግ በጣም አመሰግናለሁ። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ አነጋጋሪ የሆኑ ሐሳቦችን በማንሳት የሚተቹ ነገሮች ካሉ እንተቻለን፣ እንዲሁም የሚደገፉ ነገሮች ካሉ የሚበረታቱ ነገሮች ካሉ ደግሞ እናበረታታለን። እንዲሁም መዝናናት ባለብን ቪዲዮዎች ላይ ደግሞ ወይም መዝናናት ባለብን ሐሳብ ላይ በጋራ እንዝናናለን። ልክ ይሄን ቻናል ሰብስክራይብ ስታደርጉ ይሄ ቻናል የሁላችን መሰብሰቢያ ጥላ ወይም ጎጆ ይሆናልና በኮመንት እያንዳንዳችን የምናነሳቸው ሐሳቦች እንደ ቤተሰብ የሚታዩና ገንቢ ስለሆኑ ኮመንት ማድረጋችሁ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ ቪዲዮ ከመጀመሩ ፊት እንደተለመደው ላይክ እና ሼር ማድረጋችሁ እንዲሁም ደግሞ ኮመንት ማድረጋችሁ እንዳይረሳ። ወደ ቪዲዮ። አቤት እናቴ መቤቴ እንደው ታይልኛለሽ ዝምት ያለሽ። አረ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። አረ ጎዴውልኝ፣ አረ ሙታን ተነስተዋል። ማይክል ወበርሌ እንዴ መድኃኒዓለም ጉድ ነው የምታሳየኝ። አረ መድኃኒዓለም ጉድ ነው የምታሳየኝ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ይሄንን ኤአይ ታውቁታላችሁ ብዬ አስባለሁ። በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ ሆኗል። አዲስ የመጣ ኤአይ ነው። በጣም በርካቶችን አስደንግጧል። ያው የኤአይን ጉዳይ ታውቁታላችሁ። እናቶቻችንን አባቶቻችንን እንዴት እያስረዳናቸው እንደሆነ እንዴት ልናስረዳቸው እየተቸገረን እንደሆነ እንዲሁም አንዳንዴ እንደውም ኤአይ መሆኑን እንኳን ማመን አይፈልጉምና በጣም ነው የሚያስገርሙት። እንዲሁም ከመቅዲ ጋር የነበረው ሾው እንዲሁም ማህበራዊ ሚዲያው ላይ እጅግ በጣም መነጋገር ሆኗል። ቆይ ላስመልክታችሁ። ይሄንን አቋምህ አይመጥንም። እውነትህን አሁን ይሄ ምኑ ኤአይ ይመስላል። እግዚአብሔር እንዴት አድርገን አሁን ይሄንን ታስረዳ? አዎ ቀጭን ነበርኩና ዲዋናና ላይሹ ዲዋና ሻሮካ እሱ የመጀመሪያ ፊልሜ ነው እና በቃ በዛ ምክንያት ብዙ ነገር ተገፍቼበታል። ሌላው በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የነበረው ጉዳይ ምንድነው? አንድ ፎቶግራፈር በድንገት ያነሳው ፎቶ ነበረ። ያን ፎቶ በማህበራዊ ሚዲያው ላይ ከተለጠፈ በኋላ እጅግ በጣም መነጋገሪያ ሆኗል። እንዲሁም በማህበራዊ ሚዲያው ላይ በርካቶች የተለያዩ ሐሳቦችን እያነሱ ይገኛሉ። ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሃደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ ሁለት ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። የምር ግን በጣም ቆንጆ ይላል። በነገራችን ላይ በዚህ ሐሳብ የእናንተ ሐሳብ ምንድነው? እስኪ ሐሳባችሁን ኮሜንት አድርጉልኝ። የትኛው ሐሳብ ሚዛን የሚያነሳ ይመስላችኋል? የገጠሩ ውበት ወይስ ደግሞ የገጠሩም ውበት የራሱ የሆነ መልክ አለው እንዲሁም ደግሞ የከተማው ውበት የራሱ መልክ አለው ብላችሁ ታስባላችሁ? እንዲሁም ደግሞ ሴቶች ሜካፕ መጠቀም የለባቸውም ወይም ደግሞ ሴቶች ሜካፕ ሳይጠቀሙ ቆንጆ ናቸው ብላችሁ ታስባላችሁ? ወይስ ደግሞ ሴቶች ውበትን ለማጉላት ሜካፕ መጠቀም አለባቸው፣ ሜካፕ ውበትን ያጎላል መጠቀም አለባቸው ብላችሁ ታምናላችሁ? ሐሳባችሁን ኮሜንት አድርጉልኝ። ነገር ግን እኔ እሷን ካየው በኋላ አይምሮዬ ላይ ምን መጣልኝ መሰለኝ? አንድ ህንድ ውስጥ መሊሻ የምትባል ልጅ አለች። በሙምባይ ከተማ ሶፍት በመሸጥ የምትተዳደር የ14 ዓመት የጎዳና ተዳዳሪ ህፃን ልጅ ናትና አንድ ፎቶግራፈር ልክ እንደሷ በድንገት ባነሳው ፎቶና ቪዲዮ ምክንያት በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ በመሆን አሁን ከትላልቅ ድርጅቶች ጋር በሞዴሊንግ ዘርፍ ላይ ነው የምሰራው። መጀመሪያ ልክ እሱ ሲያገኛት የጎዳና ተዳዳሪ ነበሩ። ነገር ግን አሁን ላይ ይሄን እድል በማግኘቷ እሷንም ቤተሰቧንም ፍጹም ከድህነት አውጥታቸዋለች፣ ከጎዳና ህይወት አውጥታቸዋለች። እንዲሁም ከትላልቅ እንደ ቦሊውድ ድረስ ባሉ ድርጅቶች ጋር ከትላልቅ ድርጅቶች ጋር በሞዴሊንግ ዘርፍና በፋሽን ዲዛይኒንግ
ዘርፍ ላይ ከተሳተፉ ሰዎች ጋር ትልቅ ማናጀር ተቀጥሮላት እየሰራች ነው የሚገኘው። እና ምን ልላችሁ ፈልጌ ነው ኤልሳቤትም አሁን የመሊሻ አይነት በረከት ደርሷታልና ኢትዮጵያ ውስጥ ያላችሁ በሞዴሊንግ ዘርፍ ላይ የምትሰሩ፣ በፋሽን ዲዛይኒንግ ዘርፍ ላይ የምትሰሩ እንዲሁም በዛው ዘርፍ ላይ የምትሰሩ ማናጀሮች ከፊት ለፊታችሁ ትልቅ እድል አላችሁና ተጠቀሙበት ማለት ፈልጋለሁ። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ። እዚህ ልጅ መጨረሻ እንደ መሊሻ የሚሆን ይመስላችኋል ወይስ ደግሞ ኢትዮጵያ ውስጥ በሚገኙ ማናጀሮችና ፋሽን ዲዛይነሮች እንዲሁም በሞዴሊንግ ዘርፍ ላይ በሚሰሩ ሰዎች ተጠልፋ የምትቀር ይመስላችኋል ወይም ደግሞ ኢንተርናሽናል የምትሆን ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉልኝ። ሌላው ማህበራዊ ሚዲያውን ያጥለቀለቀውና በርካቶችን ያነጋገረው የጆኒ ጂጁሱና የሰይዶ ማርሻል አርት ድንገተኛ ፋይት ነው። ቪዲዮ ላስመልክታችሁ ምን እንደተፈጠረ። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። እዚህ ጋር ተመልከቱ ጆኒ ጂጁሱ ሲመጣ። አብዛኞቹ ታውቃላችሁ መቼም ጆኒ ጂጁሱና ሰይዶ ማርሻል አርት ፋይት ሊያደርጉ እንደሆነና እዚህ ጋር ሰላም ሊለው የመጣ ነበር የመሰለኝ። ጂሰስ እኔ ግን ሰይዶ ማርሻል አርትን በጣም ነው ያደነኩት። በነገራችን ላይ በጣም ነው ያደነኩት ሰይዶ ማርሻል አርትን ማለት በጣም ነው እኔ ደግሞ በጣም ያደነኩት ራሱን የተከላከለበት መንገድ ነው። አልደነገጠም። በጉልበት በለኛ ተረጋግቶ ራሱን ለመከላከል የሄደበት መንገድ በጣም ነው እንዳደንቀው ያደረገኝ። ሳር ውስጥ እንቁራሪ ስለሆንሽ በነገራችን ላይ ሰይዶ ማርሻል አርት እንደምናስበው አይደለም። በጣም ጠንካራ ሰው ነው። በጣም ማለት ነው። ጆኒ ጂጁሱ ጋር እንደዚህ መሆን ከቻለ አንቺ ሳር ውስጥ አጠፊማ። ይህን ቪዲዮ ካየው በኋላ በነገራችን ላይ ፋይቱን እንድጓጓ አድርጎኛል። በጣም እንድጓጓ አድርጎኛልና ማህበራዊ ሚዲያው ላይ ግን በጣም ተተችተውበታል። በጣም በርካቶችም ተገርመውበታል። በጣም በርካቶችም የሚታይ ነገር እንዴት እንደዚህ ድራማ ተሰሩብናላችሁ በማለት በርካቶች ማህበራዊ ሚዲያው ላይ አሁን ላይ እያሾፉባቸው ነው የሚገኙት። ከነሱ መካከል በማህበራዊ ሚዲያው ላይ አዳዲስ ነገሮች ሲፈጠሩ አዝናኝ በሆነ መንገድ ሙድ የሚያዝ የሚችለው ልጅ ዳውድ እንደዚህ አይነት ቪዲዮ ሰርቶ ነበር። ሊጀምር ነው። ተደበቅ በእናትሽ። ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አታ በቃሉ ያዘው ጆኒ እንኩራይታ ያዘው ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚህ ሆነ ስልክ እያወራ ስራ ይዤ ነው መጣሁ። ያዘው ልቀቀኝ። በነገራችን ላይ በጣም በርካታ ሰዎች ሙድ ያዙባቸው ነበረ። በጣም በርካታ ሰዎች ማለት ነው ካሜራዎችን እያሳዩ ማለት ነው። ካሜራዎች ነበሩ ምናምን የተለያዩ ካሜራዎች ነበሩና እንደዚህ አይነት ሙድ እንዴት ይዙብናላችሁ ማለት በጣም በርካታ ሰዎች ሙድ ያዙባቸው ነበረ። ነገር ግን እውነቱን ለመናገር እኔ መጀመሪያ ሳይ በጣም ነው የደነገጥኩት። ምክንያቱም ጆኒ ጂጁሱ እንደዚህ አይነት ነገሮችን አያደርግም ብዬ አላስብምና ለምን ንቃተ ህሊናን እኮ በእንቁላል አጫወተው እኮ። ስለዚህ ይሄን ነገር አያደርገውም ብዬ አላስብም። ነገር ግን ሰይዶ ማርሻል አርትን ሳላደንቀው ማለፍ አልፈልግም። ካራክተር ቢሆን ራሱ ሰይዶ ማርሻል አርት ካራክተር ላይ እንደዚህ ተያይዘው ካራክተር ወይም ድራማ ይሰራበታል ብዬ አላስብም። ያየውን ሰው ሁሉ ዝም ብሎ መምታት የሚወድ ሰውዬ እንደዚህ ይዞት እንደዚህ አይነት ነገር ያደርጋል ብዬ ባላስብም ነገሩን ተነጋግረው ቢሆንም አመታቱ ግን ሰይዶ ማርሻል አርት የምሩን ነው የሚሆነውና ራሱን ለመከላከል የሄደበት መንገድ በጣም እንዳደንቀው አድርጎኛል። ፋይቱንም በጉጉት እንድጠብቀው አድርጎኛል። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ። እንደዚህ አይነት ድራማዎችን መስራታቸው ወይም ድራማዎች ናቸው ብለን ካሰብን ድራማዎችን መስራታቸው የፋይቱን ክብር ያወርደዋል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆነውና በርካቶች ምንድነው የተፈጠረው ብለው ጥያቄ እንዲፈጥሩ ያደረገው የሰሚቱ ጉዳይ ነውና ሰሚት ውስጥ ምንድነው የተፈጠረው? ምንድነው እየሆነ ያለው? ባቢ እንዲህ ተናግሮታል። ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ ለምን እስቲ አንዳንድ ነገር እሺ ካላረግም ብዬ ሰሚት ነኝ ያለሁትና በጣም ነው ያሳቀኝ። ማለት ማህበራዊ ሚዲያ ላይ በሰፊው መነጋገሪያ መሆኑ ያርሰ ጉዳይ ከምን አንጻር ነው የሚለውን ኮንተንት ከመስራቴ በፊት ብዬ ቼክ ሳደርግ በጣም የሚገርም ነገር ነው ያየሁት። እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ሰዎች ናቸውና አንድ ሁለት ሰዎችን ለማናገር ሞክሬ ለምን ያ ነገር እየተፈጠረ እንደሆነ ስጠይቃቸው ምን አይነት ነገር ሰማው መሰላችሁ?
አንዳንድ ሰው በጦርነቱ ምክንያት ተፈናቅሎ የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይቶ የሚኖሩ አሉ። እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም። ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት። ስለዚህ አዲስ አበባ የቤት ኪራይ ሁኔታውን ታውቁታላችሁ። ጣሪያ የነካ ነው። 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም። ባለ አንድ መኝታውን ተውት። ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ? ከ15000 ብር በላይ ነው። ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራሉ ቢባል እንኳን ምን ያህል ሀስል እንደሆነ እናንተ ማህበራዊ ሚዲያ ላይ ስለ ሰሚት የተለያዩ ነገሮችን ለመጻፍ ሶሻል ሚዲያን አማራጭ አደረጋችሁ። እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል። ብራዘር ደልቷቸው እንዳልሆነ ግን እወቁ ነው። በነገራችን ላይ በዚህ ጉዳይ ላይ አንድ ሀሳብ መስጠት ፈልጋለሁ። እኔ ወደ ትግራይ አልሄድኩም፣ ነገር ግን ወደ ትግራይ የሄዱ በጣም በርካታ ጓደኞቼን አውቃቸዋለሁ። በትምህርትም ሆነ በስራ ጉዳይ ወደ ትግራይ ክልል የሄዱ በተለይ ደግሞ ወደ መቀሌ የሄዱ በጣም ብዙ ጓደኞች አሉኝና በጣም ብዙ ነገሮችን ስለ ትግራይ ሰዎች ይነግሩኛልና እነሱ ከሚነግሩኝ አንጻር አንድ ቀን ወደ ትግራይ ብሄድ በተለይ ደግሞ የአሸንዳ ጊዜ ላይ አሸንዳ ሄጄ ባከብር ከነሱ ጋር ምናምን ብዬ እንድመኝና እንድጓጓ ነው ያደረጉኝ። እንዲሁም እኔ ባለሁበት ከተማ የትግራይ ሰዎችን ሳያቸው በጣም ነው ደስ የሚለኝ ጓደኞቼ ከነገሩኝ ነገር አንፃር ነው። እና ምንድነው የሚሉኝ መሰላችሁ? አንድ ቀን ጓደኞቼ በዘራቸው ምክንያት ወይም የዘረኝነት ጥቃት ደርሶባቸው አንድም ጊዜ የእንግደኝነት ስሜት ተሰምቷቸው እንደማያውቅና እጅግ በጣም እንደሚንከባከቧቸው እንዲሁም ደግሞ ብጥብጥ ነገር ወይም የሆነ ነገር ሲፈጠር ቀድመው እነሱን እንደሚያሸሿቸው ቅድሚያ እንደሚሰጧቸውና እጅግ በጣም እንደሚንከባከቧቸውና እጅግ በጣም እንደሚወዷቸው ነው የሚናገሩኝና ከዛ አንፃር ወደ ትግራይ እንደሄድና ወደ መቀሌ ሄጄ ከነሱ ጋር አሸንዳ ባከብር ብዬ እንድጓጓ አድርጎኛል። እና ምንም እንኳን አሁን የመጡበት ጊዜ እጅግ በጣም አስቀያሚ ጊዜ ቢሆንም ወይም ደግሞ የመጡበት ጉዳይ ተርበው ተጠምተው ወይም ደግሞ ተቸግረው ሳይሆን እየመጡ ያሉት በሰው ሰራሽ ችግር ቢሆንም እየመጡ ያሉት አሁን የፔይባክ ጊዜ ነው ብዬ አስባለሁ። በርካታ በተለይ ደግሞ አዲስ አበባ አካባቢ ላይ ያላችሁ ወጣቶች አብዛኞቻችሁ ዩኒቨርሲቲ ከተማራችሁ የተማራችሁት ወደ መቀሌ አካባቢ ነውና አሁን የፔይባክ ሰዓት ነው ብዬ አስባለሁ። ለናንተ በተለይ ደግሞ ለናንተ የፔይባክ ሰዓት ነው። እዛ ያገኛችሁትን እንክብካቤ፣ እዛ ያገኛችሁትን ክብር፣ እዛ ያገኛችሁትን ቅድሚያ አሁን ላይ እናንተ መስጠት አለባችሁ ብዬ አስባለሁ። እዛ የተሰጣችሁን ክብር እዚህ የምትሰጡበት ጊዜ ነው ብዬ አስባለሁ። እዛ እነሱ እጃቸውን ዘርግተው ተቀብሏችሁ እዚህ እናንተ ማህበራዊ ሚዲያው ላይ መጫወቻ ስታደርጓቸው እንዲሁም ደግሞ መተረቢያ ሙድ መያዣ ስታደርጓቸው እኔ ምንም ኢትዮጵያዊነት እዚህ ላይ አይታየኝም። ይሄ የእናንተ እንደውም ፔይባክ ሰዓት ነውና ይሄንን እድል ተጠቀሙ። ይህ የኔ ሐሳብ ነው። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ። በዚህ ጉዳይ ላይ እንዴት ነው የምታዩት? የባቢን ሐሳብ ደግሞ እንጨርስ። ማለት ደልቷቸው አይደሉም እነዚህ ሰዎች። ሀገራቸው ያላችበት ሀገራቸው አይደለም ሀገራችን ትግራይ ክልል የኛም ሀገር ነው እና በዚህ ሰዓት ያለበት ከፍተኛ የሰላም እጦት የታወቀ ነው። ሁላችንም የምናውቀው ነው። ጦርነት ይብቃ እያልን ቪዲዮ ስንሰራ የሚቆም ጦርነት አይደለም እዛ አካባቢ ያለው። ከዛ ችግር ውስጥ መጥተው እዚህ ጋር የቤተሰቦቻቸውን የዕለት ኑሮና ማደሪያቸውን ዛሬን ለማሻገር በሚያደርጉት ስቃይ ውስጥ እኛ ግን ማህበራዊ ሚዲያን ተጠቅመን እነሱን መውቀስ፣ እነሱን መተቸት፣ እነሱን ማድማት ሆነ አማራጫችንና በጣም ያሳዝናል። ይሄን ነገር አማራጭ ተወስዶበት የተለያዩ የሥራ መፍትሄዎች ቢገኝላቸው እነሱ ልጆች ብቻ አይደሉም። በነገራችን ላይ አዲስ አበባ እንኳን ከትግራይ ክልል ምንም ሞያም ሳይኖር ይሁን ሳትማር ይሁን ተምረህ መተህ አይደለም ውጭ ሀገር ፕሮፌሽናል የሆነ ትምህርት ተምረህ መተህ የሥራ እድል ላይኖር በሚችልበት አዲስ አበባ ውስጥ ነው ያለው። ወንድም አለም እህት አለም በጣም ከፍተኛ የህዝብ ቁጥር አለ። የሥራ እጥረት በከፍተኛ ሁኔታ አለ አዲስ አበባ ውስጥ። በዚህ መሃል የመጡ ጦርነትን ሸሽተው የመጡ ህዝቦችን አናሳቅቅ፣ ህመም አንሆንባቸው፣ አናፊዝባቸው። እኛ ምናልባት ስቴብል የሆነ ኑሮ ላይ ሊሆን ይችላል ያለ ነው። ነገ ምን እንደምንሆን አይታወቅምና ሰሚት እናንተ የምትሉት ነገር አይደለም ያለው፣ ስቃይ ነው ያለው፣ ህመም ነው ያለው። እሱን ልንገራችሁ። እናም የመጡት ሀገራቸው እንደሆነ ማለት ጦርነቱን የምትቃወሙ ከሆነ ጦርነት በነገራችን ላይ እዛ ያለ ጦርነት የሚያበቃ አይደለም። እንደነገርኳችሁ እዛ ያሉ ሰዎች እነዚህ በተለይ ደግሞ የስልሳዎቹ ዘመን ሰዎች በአጠቃላይ በፖለቲካው ዘርፍ ላይ የሰባዎቹና የስልሳዎቹ ዘመን ሰዎች ከፖለቲካው እስካልወጡ ድረስ ሀገራችን ሰላም አትሆንም። በዚህ 100% እርግጠኛ ሆኜ ልነግራችሁ እና እስኪ እርስ በርስ እንደጋገፍ፣ እርስ በርስ እንያያዝ። እኛ እርስ በርስ እንደጋገፍና እንያያዝና በሀገራችን ባይተዋር እንዳልሆነን እናሳይ። ለምን ሌሎችን እንትንላለን? ሌላው ደግሞ ይሄን ነገር እንደ ፖለቲካ ተውሰዱትና ዲያስፖራዎች ከዚህ በፊት በነበረው ጦርነት አንድነታችሁን አይተናል፣ እንዲሁም ደግሞ አድንቀን አልፈናልና አንድነታችሁን እስኪ በዚህ ጉዳይ ላይ አሳዩ።
አንድነታችሁ ምን ያክል ስትሮንግ እንደሆናችሁ፣ ምን ያክል መረዳዳት መተጋገዝ እንደምትችሉ፣ ምን ያክል ሀገራችሁንም ህዝባችሁንም መቀየር እንደምትችሉ፣ ምን ያክል ስትሮንግ እንደሆናችሁ፣ ምን ያክል ተጽዕኖ ፈጣሪ እንደሆናችሁ በዚህ ጉዳይ ላይ አሳዩ። እኔ ይሄን ነው የምለው፣ ሌላ ሐሳብ የለኝም። ሐሳባችሁን ኮሜንት አድርጉልኝ። እንዲሁም ቪዲዮን እንዳጠቃላይ እንዴት ተመለከታችሁ፣ በእያንዳንዱ ቪዲዮዎች ላይ የተሰማችሁን ሐሳብ ኮሜንት አድርጉልኝ። ይህ የጽናት ቲዩብ ነው፣ የእያንዳንዱ የሰብስክራይበሩ ቻናል ነውና የእያንዳንዳችሁ ሐሳብ ቫልዩ ስላለው ኮሜንት አድርጉልኝ። ምን ማስተካከል አለብን፣ እንዲሁም ደግሞ የእናንተ ቤተሰብ አባል እንዳልሆን ያልተመቻችሁ የጎረበጣችሁ ነገር ካለ ሐሳባችሁን ኮሜንት አድርጉልኝ፣ አስተካክልላችኋለሁ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። አዳዲስ ሰብስክራይበሮች 9 ሰብስክራይበሮች እጅግ በጣም አመሰግናችኋለሁ። ቸር ቆዩልኝ።